ማህፀን አለ ግዴታ መጠቀም አለብን። ብዙ የሚያወሩት ምክንያት ምንድነው? ራስን መተካት ነው። ልጅ መውለድ ራስን መተካት አይደለም። I had a video about this። የኔ አምላክ ወይም የኔ ፈጣሪ ማናት? ሴት ናት። የሚደፍር ወንድ ባይተው ቁርጭምጭሚትሽን ማይቶ ሊቆምበት ይችላል። እውነት ተፈተው በኋላ I am so happy, I am so lucky። በጣም ደስተኛ ነኝ። እንዴት ባለትዳር ሴት ባሏን ከፈታሽ ሴት ጋር ጓደኛ መሆን የለባትም ብለሽ ነበርና ሰላም ሰላም ፋሚሊያንስ እንዴት ናችሁን? ያለው እግዚአብሔር ይመስገን። ኢንትሮ ላይ እንዳስገባሁላችሁ በጣም ዝብርቅርቅ ያሉ ሐሳቦች አሉ በትዳር ላይ እና ሞስት ደግሞ በፌሚኒስት ላይ ላወራ ነው ዛሬ መጣሁትና አገራችን ላይ ያለው የፌሚኒስት እይታ አቀባበልና ሰው እንዴት ነው ፌሚኒስትን የተረዳበት መንገድ የሚለውን ነገር ፌሚኒስት ሲጨመቅ አገራችን ላይ አሁን የመጣበት ስታይል ፌሚኒስትን ወዴት ነው እየተቀየረ ያለው? ጭራሽ አልገባችሁም ፌሚኒስት ምን ማለት እንደሆነ። ጭራሽ ሐሳቡን እነማን ነው የሚጠቀሙበት? ግብረ ሰዶሞቹ ነው የሚጠቀሙበት። ሴት የበላይ እንደሆነች እኔ ብዙ ጊዜ አሁን ኮሜንት ላይ ትናገራላችሁ። ሴትን ትጨቁኛለች፣ ለሴት እንትናቲ ይመጣል እኮ ይሰራል። እኔ ወንድን ሰፖርት እያረኩ አይደለም፣ ወንድ ልጅ ሰፖርት እያረኩ አይደለም ጋይስ። እዚህ ጋር ያለው ነባራዊን ሁኔታ እያሳዩዋችሁ ነው። እዚህ ጋር ግሩፕ ይዞ መደጋገፍ ሳይሆን እውነታውን መግለጥ ነው። ማንንም ሰፖርት አድርጌ ማንንም እንትልል አይደለም መጣው እና ፌሚኒስቶች የመጡበት መንገድ ያ ግብረ ሰዶምን ነው ሰፖርት የሚያረጉት። ሲጨመቅ መጨረሻው ኢንዱ ምንድነው? ግብረ ሰዶምነት ነው። ማናት ጆርዲ ብዙ ጊዜ ወጣ ትናገራለች። እኔ ስለሷ እናንተ ማስረዳት ንቀት ነው የሚሆንብኝ። ብዙ ጊዜ መታ ትናገራለች፣ ኤክስፕሌን ታረጋለች፣ ዲፕ ኤክስፕሌን ታረጋለች። ግን ምንድነው መጨረሻው? ቪዲዮቿ ወጥተው አይታችኋል። ከሴት ጋር እኔ ሴት ነው የምታስደስተኝ ምናምን ቴክስቶቹን አስገባላችኋለሁ። የዛሬ አመት ቴሌግራም ላይ ተለቀቁትን ነገር ምን ብላ ነው የሸፈነችው? የሌላ ሰው ታሪክ ቢሆን ይራገባል። ጀስት ኢትስ ፈን ግቢ ውስጥ ዩኒቨርሲቲ ውስጥ እያለው የነበረ ፈን ነው። በቃ ይሄ ጨዋታ ነው አለች። እንዴም አርጎ ጨዋታ የለም። የጌዎቹን ገብታ ላይክ ስታረግ ኩሩ ቡሽቲ ሚል ፔጅ አለ የሆነ ጌ ማለት ነው። የሱን ፔጅ ገብታ ላይክ ታረጋለች፣ ቢዩቲፉል ትለዋለች። ምንም አትለው ነገር አለ። ፌሚኒስት መጨረሻው ወዴት ነው? ወደዛ ነው መንገዱ። አልተረዱትም፣ አያውቁትም። ፌሚኒስት ምን እንደሆነ አያውቁትም። የሴት ልጅ ጥቃት ነው የሚከላከለው። አገራችን ላይ እንደምታዩት ብዙ የመደፈር አለ። ህፃናት የ9-10 አመት ልጆች እነ ሄቨንም ማስታወስ አይጠበቅብኝም ለእናንተ። ብዙ የምናያቸው ታሪኮች አሉ። በጣም የሚዘገንን ከአእምሮ በላይ የሆኑ ሴቶች የሚጠቁበት ልክ በቃ ሴት ልጅ ሳትጠቃ እንዳይመሽ ጨረቃ እንዳትወጣ ፀሐይ እንዳትወጣ የተባለ ይመስል የሴት ልጅ ጥቃት አዲስ የሆነበት ሀገር አይደለም ያለ ነው። ግን ምንድነው እንደነዚህ አይነት ሰዎች ገብተው ሴት ልጅ ለመደገፍ አሁን ጆርዲ ሁሌ ትገባለች ላይቭ ላይ ገባችሁ? ይሄ ፋሪስ የሚባለው ይሄ ዋና የነሱ ባንዲራ ያዥ አለ። የሱን ፔጅ ገብታ ይሁ ቪዲዮን ገብታ ላይክ አርጋለታለች። ጀስት ሲ ላይክ አርጋለታለች። ገባችሁ? ፌሚኒስት ናት። የማን ነው ላይክ የምታረገው? የነዚህን ሰዎች። ከዛ ምንድነው የምትለው? እኔ ለሴቶች ተከላካይ ነው። ይሄው ገብታ እዚህ ጋር ቢዩቲፉል እንደዚህ ነው እንደዛ ነው የነሱ ጋር ማለት ነው። ይሁ አሁን ኮሜንት ላይ የምትጽፈውን ራሷ ጆርዲ ናት። የማንንም አካውንት አይደለም። ይሄ ግልጽ ነው። ሰዎች ይሄንን እያዩ ቢዩቲፉል ብላ ጻፈችለት ኮሜንት ገደሚት እና ይሄንን ነገር እያዩ ልጆች ህፃናት ልጆች እያዩ እሷ የሚከተሉ አሉ። አሁን ላይቭ ላይ ሰሞኑን ገብታለች። ያኔ ሊያሾን ስታስጫው አይታችኋል። ላይቭ ላይ ትገባና 19 አመቴ ነው 20 አመቴ ነው የሚሉ ትንንሽ ልጆችን ይዛ ነው የምትገባው። ለነሱ ኤክስፕሌን ይመስለኛል ከመጽሐፍ ቅዱስ ጋር እልህ የተያዙ ይመስለኛል ከእግዚአብሔር ጋር
በቃ ትውልድን ለማስቆም ይሄ የሚቀጥለውን ትውልድ ለማስቆም በቃ የሆነ ቦታ ላይ ጄነሬሽንን ቀጥ አድርጎ ለማስቆም እነሱ እንደዛ አይደል የሚሰሩት የጨለማው ዓለም እነዚህም ሐሳባቸው በፌሚኒስትነት መተው ሴት ልጅ የበላይ ናት ሆነን አናቅም አይደለንም ልንሆንም አንችልም እንዴ አይደለንማ ልንሆን አንችልም እንዴት ነው እኛ ከወንድ እኩል የምንሆነው ወንድ እንዴት ነው ከኛ እኩል የሚሆነው አንድ አይደለንም እንዴ የእኩልነት እንደኛ ወንድ መሆን እንችላለን እንዴ ወንዶቹ ሴት መሆን ይችላሉ እንዴ ኖ አንችልም እውነቱን እንቀበል እንዴ ሴትነታችን እኮ ውበታችን ነው ሴትነታችን እኮ ኩራታችን ነው ወንዶቹም እንደዛው እግዚአብሔር በፈጠረን መንገድ ማመስገን አለብን እንዴ ወንዱ ሴት ካልሆንኩኝ ብሎ ሲሰነጣጠቅ ይውላል ሴቷም እንደዛ ወንድ ካልሆንኩኝ ብላ ሌላ ታብት ውስጥ ይገባሉ እንዴት ነው ነገሩ ጋይስ ምንም ፈራሃ እግዚአብሔር የሌላቸው እንደዚህ ቲክቶክ ላይ መጥተው በስነ ስርዓት ነው የሚያወሩት የኛ ሰዎች ገብተው እኔ ባለ ትዳር ነኝ እኔ እንደዚህ ነኝ ግን ኮንፊደንሳችሁን አደንቃለሁ በዚህ ገብቶ በዚህ ወጥቶ እሚል ደሞ አለ ደሞ ባለ ትዳር ተብሎ ሌላ ደግሞ መከባበር የጋራ ነው ክብር የባል ብቻ አይደለም የሚስት ነው ስትባይ ባልሽን አመናጭቂው ጨቅጭቂው ስደቢው ምናምን የተባልሽ የሚመስልሽ አለ ቤት ውስጥ የምትሰሪው ስራ እሱ ውጪ ከሚሰራው ስራ ጋር የሚነጻጸር አይደለም ብዙ ጉልበት ነው የምታወጪው ስለዚህ የቤቱን ስራ ያግዝሽ ስትባይ ለባልሽ ምግብ አትስሪ የተባልሽ የሚመስልሽም አለ ይሄ ነው እንግዲህ እንደዚህ በማር የተለወሰ መርዛቸው ነው ቶክሲክ የሆነ ንግግራቸው ነው ይዞ የሚመጡት አንድ ቀን አትቀርም ሁሌ ነው ቲክቶክ ላይ የምትፖስተው ሴቶችን ነው መያዝ የምትፈልገው በተለይ ቲኔጀሮችን ላይ እነዚህ ገና ምንም ነገር የማያውቁ ሁሉንም ነገር ለመንካት የሚንጠለጠሉ ልጆቻችሁን ጠብቁ እንደዚህ አይነት ፔጆችን እንዳያዩ ምክንያቱም አይጠቅምም ልጅቷ ራሱ ፌሚኒስትን አልተረዳችሁ ምን እንደሆነ ማለት ነው ምታቆ ታሪክ የለም እንደምታዩት ነው ፌሚኒስት ምን ይላል እግዚአብሔር ለምንድነው ወንድ የተባለው ለምን ሴት አልተባለም ሴት አምላካችን ምን አልተባለም እንደዚህ የሚሉት ደግሞ እነዛ ግሩፖች ናቸው አንተ ብለ እንዳጠራኝ አንቺ ብለሽ እንዳጠሪኝ ገና አልወሰንኩም ጾታዬን የሚሉ ጉዶች ናቸው እነዚህም አሁን ለፈጣሪ ጾታ ሊሰጡ ይፈልጋሉ ይሄ ነው ፌሚኒስት የኔ አምላክ ወይም የኔ ፈጣሪ ማናት ሴት ናት እኔ ማን የፈጠረኝ ከማን የተወለድኩት ከሴት አዎድ ከማን ወድቃን የወጣሁት ከሴት የማንን ምግብ በልቼ ነው የማንን ደሞዝ እጄን ያደግኩት የእናቴን የሴት እና ማለት ነው እኔ ምን ማህፀን ያለኝ ማንኝ ሴት ታንክስ ቬሪ ማች ፍጥረቶች በአጠቃላይ ከየት ነው የሚመጡት ከማህፀን ያላት ማናት ሴት ስለዚህ የኔ ፈጣሪ ክብሯ ይስፋ የምለው ሁሉም በርሷ ይሆናል የምለው ማናት ሴት ታንክስ ቬሪ ታንክስ ሴት አብዮት አስነስቶ ፌሚኒስት ነው የሚጮቱት በደንብ ብንበረብራቸው አንደኛ ወይ አላገቡ ወይ አግብተው ፈተዋል ወይ ከሴቶች ጋር ሌላ ግንኙነት አላቸው እኔ ልንገራችሁ 34 ዓመቴ ነው አሁን አይደለ ኢንቦክሴን ባሳያችሁ ገና 25 ገና 26 ገና 27 ዓመት የሆኑ ልጆች ግዴለሽ እንደምታዩት ነው እንግዲህ ውጤቱ ይሄው እነ ዲቦራ ከኋላ ባክግራውንድ አርገውት ነው የሚመጡት ይሄው ሴትና ሴት አብረው ተኝተው ባላወቀ ሙድ ማለት ነው የሚያራምዱት ለምንድን ነው በድፍረት ወጥቶ የሚናገርላቸው ስላለ እንደነዚህ አይነት ልጆችን አፍርተናል በአደባባይ ወጣ ስለ ብልት የምታወራ እናትና አባቴ ተኝተው ሲያረጉ ሰማ ነበረ በዚህ ገብቶ በዚህ ወጥቶ ብላ እንኳን ለህፃናት ለኛ ልጆች ቀርቶ ለኔ ለትልቋ እንኳን የሚሰቀጥጥ በጣም የሚሰቀጥጥ ማንንም ሰው ይሄን ነገር ዲዘርቭ ማድረግ የለበትም ለማናችንም አይገባም ይሄ ነገር ለኛ አይገባንም ገባችሁ እኛ እንደዚህ አይነት ነገር አይገባንም ኢትዮጵያዊዎች ነን ባህል አለን ሃይማኖት አለን እነዚህ ይሄ ወንድ ነው አሁን ይሄ ወንድ ነው እስቲ እግዚአብሔር ያሳያችሁ ይሄ ወንድ ነው ተቀይሮ ነው ወደዚህ ሴትን ያስንቃል አለባበሱ ምኑ ይሄም እንደገና ወንድ ነው ሴት አይደለም እግዚአብሔር ያሳያችሁ ከባይብል ጋር መቃረን ከእግዚአብሔር ጋር መቃረን እንዴት ነው ነገሩ ከእግዚአብሔር ጋር መቃረን ከዛ ፌሚኒስቶች ይመጣሉ እነዚህ ነው የሚደግፉት የነዚህን አጀንዳ ነው የሚያራምዱት ወደዳችሁም ጣላችሁም ፌሚኒስትን አልተረዱትም አያውቁትም ኮንሰፕቱን አያውቁትም ዳይኖ ናቲንግ ምንም ያውቁት ታሪክ የለም የሚያውቁት ነገር ምንድነው ገፍተው ፌሚኒስት ሲጨመቅ ምንድነው አውትፊቱ እነዚህ ናቸው
መጨረሻ ላይ ወደ እነዚህ ነው የነዚህ ነው ፌሚኒስት የተባለ ምድረ ዱርዬ ገብቶ ላይክ የሚያደርገው የነዚህን ፔጅ ነው። የጆርዲን ቴሌግራም ላይ በቀደም አገር ጥላ ስትወጣ የነበረውን ቴክስት ታውቃላችሁ። ቴሌግራም ላይ ነበረውን ሴት ነው የሚያረካኝ፣ ሴት ነው የሚያስደስተኝ፣ እኔ ሴት ነው የምፈልገው፣ በዚህ ገብቶ በዚህ ወጥቶ ያለችው ሩቅ አይደለም፣ ቅርብ ነው፣ የቆየ ቪዲዮ አይደለም። እና አሁን ምንም እንዳልተፈጠረ እንደዚህ ነው። አይናቸውን በጨው አጥበው ነው ሶሻል ሚዲያ ላይ የሚመጡት። አይናቸውን በጨው ጥብ አድርገው ሶሻል ሚዲያ ላይ ይመጣሉ። ትናንትናውን ይረሳል ምንም እንዳልተፈጠረ። ቢኮዝ አጀንዳ በአጀንዳ ላይ ነው የሚደራረብብን። አናስታውሰውም፣ እንረሳዋለን። ከዛ ልጆችን እንትኗ ላይ ቲክታኳ ላይ ያስገባሽ ልጆችን ነው የምትመርዘው፣ ልጆችን ነው የምትመግበው መጥፎ ነገር። ትልልቆች ላይ ማሰራ ዲፌንድ እናረጋለን ራሳችንን። ይሄ የመፈለግን የመወደድን ስሜት እንዲሰማቸው ህፃናት ልጆችን ገብታ ትችያለሽ፣ አንቺ እንደዚህ ነሽ፣ አንቺ እንደዚህ ነሽ፣ ይሄ የሌለ ታሪክ እያመጡ ልጆችን ጭንቅላታቸው የሚመግቡ ልጆች ያላችሁ እኔ የምናገረውን ነገር አዳምጡኝ። በተለይ እናቶች ይጠቅማችኋል እንጂ አይጎዳችሁም። እኔ ማንንም ዲፌንድ ላረግ ወንድን ላሞግስ ሴትን ልወቅስ ወንድን ላሞግስ አይደለም የመጣሁት። እኔ እዚህ ጋር ያለውን እውነታ ነው የምናገረው። ስለማየው ሶሻል ሚዲያ ላይ ስለማየው እውነታውን ነው ልናገር የመጣሁት። ደግፋችሁ አትምጡ፣ ኮመንት ላይ አትርመጥመጡ። እንዴ እያያችሁ ነው እንዴት ነው? እስቲ አስቡት። እስቲ ወልዳችሁ ልጆቻችሁ የሆነ ሰዓት ላይ እንዲስተው የማይሳት ስተው እንዲሆነው እንዴት ልብ ያወርዳል? እንደዚህ አይነት ነገር አሳድጋችሁ ለቁም ነገር ይበቃሉ ብላችሁ እንደዚህ አይነት ተልከስክሰው የሰይጣን መጫወቻ የሰይጣን ሽጉጥ አቀባይ ሆኖ ስታዩ ምንድነው የሚሰማችሁ? ከዛም በኋላ ደግሞ አሁን ላይ ለብዙ ትዳር መፍረስ እንደኔ ለብዙ ቤት መናድ፣ ለብዙ ልጆች ያለ አባት ማደግ፣ ለብዙ ልጆች እንደዚህ መክኖ መቅረት ይሄ ፌሚኒስት አስተዋጽኦ አለው። ሴቶች ላይ የሌለ ነገር ጭንቅላታቸው ላይ እየሰራ ለብዙ ትዳር መፍረስ ምክንያት ነው። አሁን ላይ አይታችኋል፣ ሀገራችን ላይ በጣም ፍቺ በዝቷል። ሂዱና እስቲ ሩቱን ይዩት፣ ስሩን ይዩት። እስቲ የቱ ጋ ነው ለዚህ ትዳር መፍረስ አሁን ላይ እንደዚህ ለበረከተው? እንደ የ24 ሰዓት እኮ ትዳር እኮ አለ በተጋቡ በ24 ሰዓት የተፋቱ። ለብዙ ግን ማጆሪቲው መንስኤው ምንድነው? ፌሚኒስት ነው። የግብረ ሰዶምን ነገር ሰፖርት ነው የሚያረጉት። ፕሊዝ ሊስን ቱ ሚ። እና ይሄ እንደዚህ ትዳር መፍረስ በቃ እንደ ፋሽን በሆነበት ዘመን ላይ እቺ ደግሞ ገንገበት መታ አንድ ትዳር ፈት የሆነች ሴት ከባለ ትዳር ሴት ጋር ትዳር ካላት ሴት ጋር ጓደኛ መሆን የለባትም። ቢኮዝ ከሷ ጋር ስትሆን መንፈሷ ትበል ምኗ ትበል። እንደው አንዳንዴ ግን አፋለኝ ብላችሁ ማይክ አገኘን ብላችሁ ለምንድነው አንቺ ደግሞ የምታቀርቢውን ሰውና ኢዲት ተደርጎ የሚቀርብ ነገር አለ። አታቅርቤ ማንንም ገንገበት እንደዚህ ዕውቀት የሌለውን። ስንቱ ነው አሁን እዚህ ላይ እንኳን ሶሻል ሚዲያ ላይ ታው ቤት ያለውን ሶሻል ሚዲያ ላይ እንኳን የምናቃቸው ሴቶች ስንቶቹ ናቸው የፈቱት? ስንቶቹ ናቸው ትዳራቸው የተበተነው? የስንቱን ሴት ነው ሞራል የምትነካው? እንደዚህ ጭንቅላቷን አሳብጣ መታ። እኔ እንደዛ ለማለት ፈልጌ አይደለም። በራሻኛ ነው የተናገርሽው ወይስኛ በቻይንኛ ሰምተንሽ ነው? የሰማነውንና ያየነውን ደግሞ ትክክል አይደለም ብላችሁ ደግሞ መታችሁ ኮሬክት ልታረጉ ትፈልጋላችሁ። ማለት መታ ኮሬክት እንዴት ነው ያደረገችው? አንድ ከሚጠጣ ሰው ጋር አንድ የማይጠጣ ሰው ጓደኛ ከሆነ ጠጭ ያረጋል። ኦፍ ኮርስ ሊሆን ይችላል። ግን ፍቺ በበዛበት ሰዓት ላይ ወረርሽ ነው ይጋባል። ምን ማለት ነው? ሱስ ነው? እኔ ስለፈታ ወይኔ መፍታት ደስ ይላል እንዴ? እንዴት ነው አንቺ ራሱ ቤተሰብ የለሽም እንዴ? ንግግርሽ ወይኔ እንዴት ታድላ ወጣ ስለፍቺ እንዴት ነው ስለ አፈታት ስታወራ በጣም ነው የሚያምርባት የሚልሽ ጎረቤት ያለ መስሎሽ ነው? እንዴት ነው ደግሞ አንቺ ሳትሹ? በጣም ደግሞ ትልልቆች ደግሞ አይከናችሁ የምትባሉ ሰዎች ደግሞ ወጣችሁ እምትስቱት አሳሳት እረ መድኃኔዓለም እምትስቱት አሳሳት ምን ማለት ነው? ወጥተሽ እንደዚህ መዘላበድ ልክ በቀደም ዶክተር ወዳጄነክ እንዳለው ሚስት አልፈልግም፣ ፍቅረኛ አልፈልግም፣ ሲንግል ሆኜ ነው መኖር የምፈልገው፣ ልጆቼን በእንጀራ እናት ማሳደግ አልፈልግም፣ ግን ፍቅረኛ እንድትኖረኝ እፈልጋለሁ፣ በኪዳን የተሳሰርን። አረ እናንተ ሰዎች እኛ ወይ መስማት ትተናል ወይ ሌላ ቋንቋ ነው የምትናገሩት? እስቲ አስረዱን። አማርኛው እንዴት ነው አልገባንም። ሚስት አልፈልግም፣ ፍቅረኛ አልፈልግም፣ ግን በቃል ኪዳን የታሰረች እጩኛ እንድትኖረኝ ፈልጋለሁ። ምን ማለት ነው? እስቲ ጋይስ ኮሜንት ላይ ጻፉልኝ። እኔ በፍጹም አልተረዳሁትም። ብለው እኔ በሌላ መንገድ ተረድቼው ነው እንዴት ነው ነገሩ ብዬ ብለው ልረዳው አልቻልኩም። እንዴት ነው እየወጣችሁ የምትዘላብዱት እናንተ ትልልቅ ሰዎች በተለይ ወጣችሁ እንዲልል ፈልጌ አይደለም። ማስተባበያችሁ ደግሞ በጣም ደፋር እኮ ናችሁ። በጣም ደፋር ማስተባበያችሁ እንዲልል ፈልጌ አይደለም። አንድ ሴት ከፈታች ከሷ ጋር መኖር የለባትም እና ታዲያ ጎራን ላይ
ባንዲራ እናርግ አንገታችን ላይ አረንጓዴ እንሰራ አንገታችን ላይ የፈቱ ደግሞ ቀይ ሰሩ ያላቸው እንደዚህ እንዴት ነው የምትናገሩት? ፌሚኒስት የሚባል ጉድ መጥቶ ህዝቡን አፕ ዳውን እንዳለ ድብልቅልቅ አድርጎታል። አንቺ ደግሞ ወጥተሽ ትዘላብጃለሽ። ጋይስ በጣም ስሜታዊ ሆናለሁና አንዳንዴ አም ሶሪ። የዛሬውን ቪዲዮ በዚህ ጨርሳለሁኝ። በሚቀጥለው እንገናኝ። ለምታበረታቱኝ አይ ሪሊ ቴንክ ዩ አይ አፕሪሺየት አመሰግናለሁ። በኮሜንትም እያልኳችሁ ነው የምትሰድቡኝም አመሰግናለሁ። ያው የማይነካ ፓርታችሁን ስለነካው ነው አም ሶሪ። ልረዳችሁ አልችልም። የምትደግፉኝ አብረን እንቀጥላለን ጋይስ። ወደ ፊት ለፊት ተባረኩልኝ። ቴንክ ዩ